ጥቅምት 24 ቀን የጁንታው ቡድን በሰሜን እዝ ላይ አስከፊ ጥቃት ካደረሰ ከጥቂት ቀናት በኋላ ጁንታው ያሰማራቸው ሳምሪ የተሰኙ ኃይሎች በማይካድራ ከ600 በላይ ንጹሃን ዜጎችን በአንድ ቀን መጨፍጨፋቸው የሚታወስ ነው። ይህ ማይካድራ ላይ ጁንታው ባሰማራቸው ሳምሪ በተሰኙ ጸረ ሰላም ኃይሎች የተፈጸመ የጅምላው ጭፍጨፋ ቦኮ ሐራም ናይጄሪያ ላይ በተመሳሳይ ወር ከፈጸመው የሽብር ወንጀል በመቅደም በርካታ ንጹሃን ዜጎች የተገደሉበት ወንጀል ሆኖ መመዝገቡን የዓለም አቀፍ የፖሊስ ትብብር ተቋም ኢንተርፖል አስታውቋል። እንደ አውሮፓውያን የዘመን አቆጣጠር በህዳር ወር 2020 በመላው ዓለም የተፈጸሙ 10 አስከፊ የሽብር ጥቃቶችን አስመልክቶ ዓለም አቀፍ የፖሊስ ትብብር ተቋም ኢንተርፖል ያወጣው መረጃ እንደሚያመለክተው በጁንታው ጸረ ሰላም ኃይሎች ማይካድራ ላይ የተፈጸመው የጅምላ ግድያ ቦኮ ሐራምና ሌሎች የሽብር ቡድኖች በተለያዩ ሀገራት ከፈጸሟቸው አሰቃቂ ጭፍጨፋዎች በመብለጥ በርካታ ንጹሃን ሰዎች ህይወታቸውን ያጡበት ኢሰብአዊ ድርጊት ነው ብሎታል። ጁንታው እኩይ ተልዕኮውን ለማሳካት አስታጥቆ ያሰማራቸው ሳምሪ የተሰኙ የሰላም ተጻራሪ ኃይሎች በማይካድራ በፈጸሙት ማንነትን መሰረት ባደረገ የጅምላ ጭፍጨፋ ከ600 በላይ ንጹሃን ዜጎች መገደላቸውን በኢንተርፖል የሽብር ወንጀል መከላከል ዳይሬክቶሬት ያወጣው መረጃ ያሳያል። ከ3 ወራት በፊት በህዳር ወር ላይ ብቻ በተፈጸሙ የሽብር ወንጀሎች አፍሪካ ቀዳሚ ስፍራ ላይ መቀመጧን የጠቀሰው የኢንተርፖል መረጃ ንጹሃን ላይ ባነጣጠረ የጅምላ ግድያ ወንጀል የበርካቶች ህይወት መቀጠፉን አስገንዝቧል። የሽብር ቡድኖች ከሰብአዊ ፍጡር በማይጠበቅ መልኩ ጭካኔ በተሞላባቸው ሁኔታ የጅምላ ጭፍጨፋዎች መፈጸማቸውም የተገለጸ ሲሆን ከአፍሪካ በመቀጠል የደቡባዊ እስያ አካባቢና ምስራቃዊ ሜዲትራኒያን ቀጠና የዚህ የሽብር ወንጀል ሰለባ መሆናቸውም ተጠቁሟል። ባለፈው የፈረንጆቹ ዓመት ህዳር ወር ብቻ በተፈጸመና በርካቶች በአሰቃቂ ሁኔታ ህይወታቸውን ባጡባቸው የሽብር ወንጀል ድርጊቶች ላይ ትኩረቱን ያደረገው የኢንተርፖል መረጃ በኢትዮጵያ ማይካድራ ላይ የተፈጸመው የጅምላ ጭፍጨፋና ናይጄሪያ ውስጥ ሜጉድሩ ተብሎ በሚጠራው ስፍራ ቦኮ ሐራም ያካሄደው ግድያ ሰብአዊነት ላይ ከተፈጸሙ ከባድ የሽብር ወንጀሎች ቀዳሚ ተርታ ላይ መሰለፋቸውን ያሳያል።